ሰላም ሰላም የጀማ ፒቶፕ ቻናል ተከታታዮች ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛልኝ። እስኪ እንግዲህ ኢትዮጵያ ሆኖ ስደት ምን አለብህ ለሚለው ሰው ሸር አድርጉለት ማለት ነው ጋይስ። እኔ ዛሬ እንዳጋጣሚ ኢትዮጵያ ደውዬ እያወራሁኝ እንደ አንተ ምን አለብህ ስደት ዘንተ እየኖርክ ምናምን አለኝና ምን ብዬ ልመልስ ጋይስ? ምን ልበል እስኪ ማለት ብቻ ግራ ገባኝ። እንግዲህ ተመልከቱ እዚህ ውስጥ እየኖርኩ እንግዲህ ምን አለብህ አንተ ምን አለብህ ምናምን አለኝና ገረመኝ። ለነገሩ እኔም ስደት ካልሰደር በፊት እንደሱ ነበር የምለው እና ምንም መልስ የለኝም። በቃ ዝም አልኩኝ ማለት ነው። ቤተሰብ እንግዲህ እንደምታዩት ነው የምኖርበት ቦታ እንደምታዩት ነው። የመጣ ነው ደግሞ ቪዲዮ አለኝ አሁን ላሳያችሁ ነው እንዴት እንደመጣን ሳውዲ ገብቼ ደግሞ እንደምታዩት ያለሁበት ቦታ ይሄን ይመስላል። ቤተሰብ አሁን እስኪ አመጣጣችንን እስኪ በባህር ስንት ሆነን እንደመጣን ሳውዲ ገብተን እንዴት ሆነን እንደምንኖር እስኪ በትንሹ ላሳያችሁ ጋይስ፣ ተከታተሉ ጋይስ። ይሄን እንደምታዩት እንግዲህ መንገድ ላይ ነው። ይሄ ሁሉ ህዝብ የሚመጣ የት ነው? ሳውዲ ነው። ሳውዲ ምን ሊሰራ ሲባል በቃ ግማሹ በቃ የተመቻቸ ምን ግማሹ ሁሉም በሚባል ደረጃ የተመቻቸ ህይወት በቃ ለመኖር ነው የሚመጣው። እንደዚህ እንደምታዩት ግን እውነታው እንደዛ አይደለም። ጀበልና ጀበል መካከል 400 200 ፍየል ነው የምንሄደው ወይም ግመል። ይሄን መልእክት የምናገረው ግን በደንብ ሸር እንድታደርጉልኝ ይፈልጋሉ። ኢትዮጵያ ላሉት አዲስ መምጣት ለፈለጉ ይሄን ጉድ መንገድ መጥቶ ደግሞ የሚቀመጠው ያለ ቀዝቃዛ ውሃ አለበት አካባቢ ማለት ነው። አስባችሁታል? ስንት ህፃን አለ ተመልከቱ። እንደምታዋቸው እንግዲህ ተመልከቱ። እንግዲህ ቀዝቃዛ ውሃ እንኳን ማታገኝበት ቦታ ነው የምትቀመጠው። እንደ ድል ሆኖ አንዳንዴ ደግሞ በቃ የሆነ ትንሽ ከተማ ጠጋ ያለ ልትቀመጥ ትችላለህ። ገባችሁ አይደለ? በጣም ደግሞ ተመቻችቶልህ ትቀመጣለህ ማለት አይደለም። እዛ ሾርጣ አለ ፖሊስ የሚባል ማለት ነው። እሱ ሲያሳድህ እንዲያውሬ ተሳድህ ነው የምኖረው። ግን እንዲያው ከማምጣት እንኳን ካስፈለገ አሁን በህጋዊ ብትሰደዱ ይሻላል። እዚህ ያለው ልፋት እንዳለው ሆኖ መንገዱ ይቀርላችኋል ማለት የመንገዱ ልፋት ይቀርላችኋል ማለት ነው። እና በአየር ብመጡ ለናንተ አሪፍ ይመስለኛል። እንግዲህ ተመልከቱ፣ እንዲህ አህያ እየተንከባለልን ነው የምንመጣው። አስቡት ተመልከቱ። እንግዲህ ባገኘንበት ምክንያቱም በዛን ሰዓት ድካም አለ፣ ራብ አለ፣ ውሃ ጥም አለ፣ ስንት ነገር አለ፣ በጣም ብዙ ነገር። አሁን ተካሜራ ጀርባ በነገራችን ላይ ብዙ ነገር አለ ጋይስ፣ ለማየት የሚዘገን ነገር አለ። ሰው ሲደክም ሲራብ ምን ሲል በጣም ከባድ ነው። በቪዲዮ ባዘልቀው አሁን ለምሳሌ ስንት አይቶ የሚታመም ሰው ይኖራል፣ ሰው ይሞታል፣ ምናምን ብዙ ነገር አለ። ግን እኛ ያኔ የምንቀርጸው ቢያንስ ለትምህርት ስለሆነ ይሄን እንደዛ አለውን ነው። ቢያንስ ባካችሁ አገር ያላችሁ ባትሰደዱ፣ በህገ ወጥ መንገድ ባትሰደዱ አሪፍ ነው ባይነኝ። ያወቅኩትን ላሳውቃችሁ ብዬ ነው። በተሻላችሁ በህጋዊ ብመጡ ለእናንተ አሪፍ ነው። እዚህ ያለው ልፋት ያው ነው፣ ምንም የሚቀነስ ነገር የለም። እና እንግዲህ እንደምታዩት ነው ይሄን ተራራ፣ እዚህ ተራራ መካከል ነው የምንኖረው። እንግዲህ ተመልከቱ። ከዛም ከሀገር ተሰደን እዚህ ነው እንግዲህ ስንት በረሃ አቋርጠን መተን ጥሩ ኑሮ እንኖራለን ብለን እኮ አስበናል። ግን ይሄኔ በቃ የምኖረው እንደዛ አለን። በቃ እረኛ ፍየል ጠበቃ። ገባችሁ አይደለ? 1-2 ፍየል ኢትዮጵያ አልጠብቅም ስንል ኖረን እዚህ 100 200 300 ፍየል ስንነዳ አስባችሁታል? ተምረን እንዳልተማርን ስንሆን እንግዲህ ተመልከቱ። ይሄን ይመስላል። ከተመቻችሁ ቪዲዮ ያያችሁት ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ስለምትከታተሉኝ አመሰግናለሁ።